አድናቆት በጣም በየቦታው ስቴጅ ሰልፊ አለ ብዙ እንጂ ነፍ አድናቆት ነው ያለው ግን ደግሞ ያሁኑ ትውልድም ላይ ደግሞ መታየው በጣም ደስ የሚል ነገር አለ አሁን ድሮማን ፈርምልኝ ፎቶግራፍ እንነሳ ምናምን አይሉንም እኮ ድሮ ያሁኑ ትውልድ ግን ይላል ይሄ ደግሞ ደስ ያሰኛል አዲስ ጥሩ ነገር እሱ እንዴ በጣም ብዙ ጥሩ ነገር ማላቸው አዲሶቹም ትውልዶች ግን ምንድነው ማወራረስ ነው የድሮውን ጥሩ ይዞ ያሁኑም ጥሩ ይዞ አብሮ ማጋጨት ነው የኔ ትውልድም ናቸው እኮ አይገርምም እንዴ ከነሱ ጋር አብሮ እንዲ ብሌንድ አድርጌ መኖር ሳይደንቅም እንዴት እግዚአብሔር የባረከኝ ሰው ነኝ እኮላለሁ አንዳንዴ ማሚዳን ደስ ይለኛል በቀደም ደግሞ ላስት ታይም ስዘፍን እሱ መጣና አንድ ክለብ ሲዘፍን ዓለም ተንቀጠቀጠና ወይ ጉድ እንዴት ደስ ያለልኩኝ እንትን አለ ይሄ ልጆቹን ያነቃቃቸዋል ካውን ቤቢስ ምናምን አለ ገዳ ደስ እንደሚል ጃሉ ደስ ይለኛል እንዴ በጣም እንጂ እንደምነካ በጣም አጥቶች እንዴ በጣም ጢቆ ብቻ እኔ ብዙ ወዳጅ አለኝ እኔ ወዳጅ ቴዲ አፍሮ ነው ጓደኛዬ ነው እሱ በጣም እንደውም አንደኔ ቴዲ አፍሮን ስትገልጪው እሱ የልጅ አዋቂ ነው ትያለሽ ነው ትክክል ነው ይሄ ለህዝቡ እኮ ግልጽ ነው ቴዲ በጣም እንደሱ እኮ ነው አላየውን ፍቅር እስከ መቃብር ላይ ሲያነብ ያረጀ መጽሐፍ ነው እኮ ያዘው እውነት ነው ምክንያቱም ከድሮ ነገር ያለፈው ከሌለ ወደፊት የለም ያለው ብዙ ነገሮችን ከኔም የሚያዳምጣቸው እንኳን ታሪኮች አሉ ቴዲ በዚያ ዋቂነቱ እኔም እንማማራለን እኔም ከሱም ወስደው እሱም ከኔም ወስደው ኤክስፒሪየንስ አለው ቤተሰብ ነን ቴዲ የኔ ልጅ ነው በቃ ስለዚህ ጥያቄ የሌለው ቁጥር አንድ ካቀንቃኞች ወዳጅ ቴዲ አፍሮ ነው ማለት በጣም ነው ወዶ ቴዲ እጅግ በጣም ስራም ብዙ ጊዜ ግጥምና ዜማም ይሰጥሻል አሁንም ሰጥቶኛል ገና የሚወጣል ገና ተሰጥቶሻል አሪፍ ነው ሰጥቶኛል አዎ ደስ ይላል ለምን በጠይቀው ራሴ ለመልስ እሺ ጠይቅሽ ምን ይመጣል መሰለ በእኛ እድሜ ያለች ልጅ በእኔ እድሜ ልበላችሁ እሺ አገባች ሰርግ ተደግሶ ሙሽራ ልብስ ለብሳ ማለት ነው አንደኛ ጓደኛ ተጋይልና ሚዜኛ ጓደኛ ነው እኔ ምን ይሻላል ዛሬ መቼም እናንተ ከረሜላት እንዳትበትኑ ቋንጣ ነው ራሺት ማብላሉ ደግሞ ሲዘፈን ደግሞ አለ ነው ሲዘፈኑ ማለት የቤተ ዘመዱ ይታያል ጉዱ አይደለም ስኳርስ ያላችሁ ደምሳት ያላችሁ እኛ ጊዜ በሰባ ዓመታችን ገና ጂንስ ለብሰን እንሮጣለን እንዴት ብሎ ስማማ ይበልህ እንዴት ብሎ ስትዬ ይበል ልትቆጣም ትችላለህ እንዴ ማን ነው እሱ የምን ማዘር ነው ምን ማማ ነው የሚለኝ የታዋልደኛል ይመጣል ገባና ይሄ በጣም ሽበት እንዳይኖረን ቀለም ተቀብተናል እንደምታየው ሁሉ ነገር በቃ ግን ደግሞ ይሄ ጥሩ ነው በአንድ በኩል ለመሰለ እንዳንሞት ጠንካራ እንድንሆን እንድንሰራ ገና ነኝ ማለት ደስ ይላል በጤንነት ሆነ በጤና ጭንቅላት ገባ ከርጅና ጋር ትግል ሳይሆን ይምጣ ሲመጣ ግን በደስታ ተቀብለው እየሰራ እያማርክ በጥሩ ሁኔታ ማርጀት ይሄ ነው ደስ ለእግዚአብሔር አገልግሎት ለመስጠት ሐሳባለኝ ዝማሬማ ቃል ብቻ ነው ብዙ ነው ማስበው ለአምላኬ ገና መች ተገዛውለትና ብዙ ትፈልጋለሁ እውነት ነው ምን አልተመቸውትም ገና አይዞሽ ኩኩሻዬ ስታለቅሽ አይቼሽ አላውቅም ስትስቂ እንጂ ይቅርታ አይዞሽ ምንም አይደለም ደስ የሚል እኮ ነው ይሄ ጥያቄ ያግባባል ጥሩ ነገር ነው እንጂ ደስ የሚል መስዬ የሰው ልጅ እኮ መሳቅም ማልቀስም አለበት ሴፉዬ ምን አለ መጣ ለቀስኩኝ ደግሞ እናወራለን እኮ በዚህ አይቀርም ምንም አይደለም ኢሞሽናል ሆኜ ነው ግን ኩኩሻን እባካችሁ አበርታ ምን ግባለት አቦ ግባ እኔ ለ10 ዓመታት እታመም ነበር ሁሉ ጊዜም ባያመኝ በ10 ዓመት ውስጥ አልፎ እየመጣ የሚያስጨንቀኝ ራስ ምታት ነበረኝ እሺ እና ብዙ ህክምና ብዙ ጠበል ተደርጓል በኔ ህይወት ውስጥ እዚህ 10 ዓመት ውስጥ እና መጨረሻ ላይ ግን የሚገርም ነው ይሄ መቼም እንደ ምስክርነት የምሰጠው ነገር ነው በሰው በህልሙ አይቶ ነግሮኝ ነው አቡነ ዘራብሩክ የሚባል ጠበል ኩኩ ያድንሻል ብለው ነገሩኝ እሺ የት አባ ብሩኬት ነው ብዬ አንድ አክሱም እንዳለ ትንሽ 20 ኪሎ ሜትር ወጥቶ ሌላም ደግሞ
ከባህር ዳር ትንሽ ሄድ ብሎ አለ ብለው ነገሮኛል ጎጃም ውስጥ እንዳለ እሺ አክሱም ሄድኩኝ እሺ እውነት ለመናገር እዛ ጠበል ሄድኩኝ ተጠመቅኩኝ ተጸለየልኝ ከዛ በኋላ ይሄ በሽታ ከላይ ላይ እንደው ተቀርፎ ነው የወደቀው እና ክብር ለእግዚአብሔር ይሁንና ምስጋና አቀርባለሁ ለዚህ ነው አገልግሎት ያንሰኛል ለእግዚአብሔር ያልኩት ያረገልኝን ነገር ብዙ አላመሰገንኩት ብዙ ይጠበቃል ከኔ መልኳ መጠነኛ ቁመት አጭር ነው እንጃ እንግዲህ አለባበስሽ ግን ሚስ ኢትዮጵያ ነው አይ ቆንጆዬማ ልጅ ነበርኩ ጥያቄ አለ በጣም ነው ታብሪ እዚህ ጋር ያው እውነት ይሄ ኢትዮጵያዊ ያለው አይደል ለፖስተር የሚፈልጉ ፎቶዎች ይተገኘኝ ማለት አዎ ኢሞጂ ፌስ ያው በዛ በኩል ያለችው ነች በዚህ በኩል ያለችው ነች እቺ ትንሿ ፍልፍት ያለችው ያቺ ትልቋ እህቴ ናት የአባቴ ይዞኝ ነው ስታመተ ብረት በሳት አደጋ እንዳይመጣ ሻማ ለማጥባት ዛሬ ተደቅተኝና አዎ የዚህ ዘመን ነን እኛ ደግሞ በስማም እንዴት ነው ማምረው አሁን ታምሪ ያለሽ እኮ ወል ያልኩ ነገር እኮ ነው ቋንጣ ነው ነው ያምራል ገና ወጣትነትሽ ነው ሙዚቃ ኢንዱስትሪ ውስጥ ተቀላቀልሽው ወይ በጣም ግራጁዌት እንዳረኩኝ በቃ ሃይ ስኩል እንደጨረስኩ ነው ይሄን ስታይል ራስሽ ፈጥረሽው ነው ወይንስ የተፈጠረ ስታይል የጸጉር ምክንያቱም ኩኩ ሰብስቤ ስታይል ይባል ነበር ያው ምንም ያው እንደምታዩት እኮ የተለየ ነገር የለውም ግን እንደው ወደዱኝ መሰለኝና ሰው ሁሉ በዛ ተሰራ የዛን ጊዜ እንጂ ሌላ ምን ይሁን የሚታየው ማን የሰራሽ ይሄን ታስታውሻለሽ አዎ አስታውሳለሁ ወይዘሮ ትርሲት ፍላሚንጎ ጸጉር ሰሪ ቤት ነበረ የፍላሚንጎ ባለቤት እሳቸው የጸጉር ሰሪ ቤት ነበር እዛ ነው የተሰራሁት ሲጫወቱ አቦ ናዱን ሲሮዱ ደስ ይለኛል ናዱን ዛሬ ይነሳና ታዲያ ኳስ ጤበጤብ በኳስ ይሰራ ባን ቦርስ ባስ አርባ ሲሆን ባን ቦርስ ባስ ስምንት ነው ለካ እና አይደበበና አይዳን ያገናኘችው ወይም ደግሞ የጨረሰችው ኩኩ ነው ይላል እውነት ውሸት የጨረስኩትን ባልሆን ምንድነው ጊዮን ሆቴል ድሮስ እንደነ ስንጫወት በዛን ጊዜ አዎ እና አይዳ በጣም ታምራለች ነው አይም እንደ ቆንጆ ልጅ ነውና እንደሚወዳት ደስ ትላለች ልጅ አለ ሄድኩና ታውቂያትና አብረን ቁጭ ብለን ስንጫወት ስናወራ አስቸው ደስ ብለሽዋል አልኳት ነበር አይነት አይታው ሰው ደስ አላት ወደደችው ተዋደዱ ተጣበሱ ነው ደረሰች አዎ ሙት ደስ የሚል ዘመን አለኝ የልጅነቴ ዘመን ሐሳብ የሌለብኝ በእናት በአባት ላይ በቃ ፓርቲ መሄዱ መጫወቱ ምኑ ባጥር ዘለሽ ወደ ቤት እኔ አልዘል ያላቅም ባጥር ተፈቅሮልኝ ነው ሞተው በጣም ዲሞክራት ቤተሰብ ናቸው አዎ አንዳንድ ጊዜ ስከለከል አልወጣም ግን አስፈቅጄ ደግሞ ውጪ ከተባልኩኝ እወጣለሁኝ እና በልጅነቴም ነው እኔ ኃላፊነት ውስጥ የገባሁት እኮ ነው እኔ ዘፋኝ ሰው እኮ በጣም ትንሽ ልጅ እኮ ነኝ ራሱ እና ያን ጊዜ ሁሉ እንግዲህ ልጆች ነን እኮ 21 ምን ሁሉ እኮ ልጅ ነህ እኮ ገና እኮ ነህ አዎ እና በዛን ጊዜ ፓርቲ መውጣቱ መደሰቱ ያለ ሐሳብ ከዛ ደግሞ አንድ እድሜ ያስደርስ የራስ ኃላፊነት የልጅ ይመጣል መውለድ ይመጣል ያን ጊዜ ደግሞ ራሱ የሆነ ትልቅ ውብና ትልቅ ከእግዚአብሔር የተሰጠ ጸጋ አለው ልጅ ማሳደግ አንተ ታውቀዋለህ ልጅ ሲመጣ ደስ አላለህም የተለየ ስሜት አለው ደስ ብሎኛልም ከፍቶኛልም ለምን ወጪው አይ ምንም ነገር ቢያስወጣ ያው ልጅ ለንዴ ለልጅ ያልወጣ ሌላማ ምን ኢንቨስትመንት አለን በቃ እኮ የኔማ ቅድም ያልኩ እኮ ነው የኔንማ ሩጫ ጨረስኩ የሚባለው የልጅነቴን ሩጫ ጨርሻውን ልጄን ደግሞ ወደ ልጄ ደግሞ ምን አይነት እናት ነው መሆንለት ለልጄ ዝም ብዬ እንደ ልጅነቴ ስዘልና ስሯሯጥ እኮ ልጄም ካየክ ያችን ይዞ ነው የሚያድገው ልጅ ስለዚህ ሳክሪፋይስ ያስፈልጋል መስዋዕትነት መስከፈል አለብህ ለልጆች ካሊቢን ሲወልድ ይሄንን ወርቅ ሲወልድ እናትነት በቃ ህይወትሽ የመጨረሻ የደስታ ጥግ ይመስለኛል እኔ በጣም ከልጄ እኔ ክብሬ ነው በቃ ከዚህ የበለጠ ለኔ ምንም ሁሉ ነገሬ ሙሉ ነው በቃ ሙሉ ሴት ነኝ እኔ ልጄ ሃፒ ነው የሚያደርገኝ በጣም አሁን ልጄ ቺስታፌስ እንዳለው ታውቃለህ ታይ እንጂ ካሊቢዬ ታዲያስ ግን ሲያምር
ይሁላ ቫራይቲ ውስጥ አይደለም እንዴ አንዱ ቴገስ ይወስላል ስታስ ይወስል እኮ ነው ኮምቢናሲዮን እውነቴን ነው ካሌብን በጣም በጣም ደስ ሲል ግን ሲያምር በቃ የራሱ ነገር ስታንፈርድ ሃይ ስኩል 12 ሲጨርስ ነው ለኮሌጅ ፕሪፓራቶሪ ነው አንድ ገና ነው ዋው ካሌብዬ ግን እንደው እህት አምጪልኝ አላለም አይ አላለም በቃ ሂዝ ማይ ዋን ኤንድ ማይ ኦንሊ እሱ ብቻ ነው ያለውና አሉ ሌትም ነው የወለድኩት እኮ ዘፋኝ እኮ ስቶን ችግር እኮ ነው እና በቃ እሱን ይባርክልኝ እሱ ነው አንድ እሱ ደግሞ ብዙ ሴት ልጆች ያምጣ እግዚአብሔር እድሜና ጤና ሰጥቶት ዋው ለካሌብ እንግዲህ ተምሮ ተመርቆ ካሌብ ኢትዮጵያዊ ልጅ ነው ጴጥሮስ ታደሰ ጋር አንቺ እናነየ ውቢቱ ደጋ ያለሽቱ እንዴት ነሽ በነፍሴ ደረሽ አንቺ ዛልዬ ወይ ፍሬም ጋር ዳምጠውስ ቢሆን ጣፊልኝ በነጩ ወረቀት ደብዳቤ ነፍሴ ነው በጣም ወደዋለሁ ዳምጠው ግን እውነት ነው እንደው ነፍሱን ይማርና ዳምጠው አየለ በህይወት ዘመንህ ያስደሰተ ነገር ሲባል ከኩኩ ሰብስቤ ጋር መስፈኔ ብሏል ይባል ነበር አዎ ለምንድነው እንደሱ ያለው እሱን ነው እንግዲህ እሱ ነው የሚያውቀው ለምን እንደዚህ እንዳለ ዳምጠው ግን እኔን ከጉድ ያወጣኝ እንደሞቀል ልንገራችሁ እሺ ያን ጊዜ አይቻለም ሰዓት ላፊ ዝም ብለ መሮጥ ከአንድ ክለብ ወደ አንድ ክለብ አይቻለም ብቻ ወተን ሌላ ክለብን ስንሄድ ወታደር ይዘናል ቁም አሉ ቆመን ወረዱ አሉ ከመኪና ወረደ መታወቂያ ሲለን ሁሉም ስናወጣ የኔ ኩኩ ሰብስቤ ይላል ከጦር ሰራዊት አብራ ከዳምጠው አየለ ባሉ ብሎ ሌላ ጋር ከሄዳችሁ ትንሽ ቆይታችሁ ይዟችኋል ብሎ አዙሮ እንደገና ጊዮን ሆቴል ከነጓደኞቼ በሰላም አስገብተውን መለሱላለሁ ስለዚህ ዳምጤ ባለውለታዬ ነውና ለዳምጠው ነፍሴ ማር ነው አሪፍም የባህል ዘፋኝ ነው በጣም ጎበዝ የባህል ዘፋኝ ነው ደግሞ ዘንት ሰራት ይሄ ማለት ሄደ በጫማ ሄደ በእግር ፍቅር በረታብኝ ተጨነቀ ሆዴ በልክ አይሆንም ሞይኔ አንተን መውደዴ አው ሄደ በጫማ ፍቅር በረታብኝ ተገባኝ ለምን መሰለ ሄደ በጫማ ሄደ በእግር እኮ የፖለቲካም ነገር ነበረ አው ያገሬ ወጣት እኔ ፍቅር ሄደ በጫካ ሄደ በዱር ነበረ ሳንሱር ስለነበረ ያኔ ቆረጡት ሄደ በጫካ ሄደ በዱር በጫካ ወጣት ወጣ በእኛ ጊዜ ማለት ያኔ መብት የለምና ሳንሱር ያይብናል ዘፈናችን ያልፉታል እና ሄደ በጫማ ሄደ በእግር በቃ ይሁን ተብሎ ተሰራ እንደዚህ